ዳያሊሲስ ከደም ውስጥ ቆሻሻንና ሌሎች ተጨማሪ ፈሳሾችን ለማስወገድ የሚረዳ የህክምና አይነት ነው። ሁለት አይነት የዲያሊሲስ አይነቶች አሉ፣ የፔሪቶናል ዲያሊሲስ እና ሄሞዲያሊሲስ። የፔሪቶናል ዲያሊሲስ የሚቀበሉ ደንበኞች ሆዳቸው ውስጥ ካቴተር ባዶ ቱቦ አላቸው። ካቴተሩ በሆድ ውስጥ ከቆዳ የሚወጣበት አካባቢ መውጫ ቦታ ተብሎ ይጠራል። ካቴተሩ የሚገባው በቀዶ ጥገና ሐኪም ነው። ይህ ቀዶ ጥገና የመጀመሪያው የዲያሊሲስ ህክምና ከመደረጉ ጥቂት ሳምንት በፊት ይከናወናል። ካቴተሩ በዘላቂነት በሆድ ውስጥ ይቆያል። በፔሪቶናል ዲያሊሲስ ህክምና ወቅት ካቴተሩን በመጠቀም በሆድ ውስጥ አንድ ውህድ ይጨመራል። ውህዱ ለጥቂት ሰዓታት በሆድ ውስጥ ይቆያል። ውህዱ በሆድ ውስጥ እያለ ቆሻሻን ይስባል። ከዚያም ውህዱ በካቴተር በኩል ከሆድ ውስጥ ይወጣል። ይህም ከሰውነት ውስጥ ቆሻሻን ያስወግዳል። ሄሞዲያሊሲስ የመዳረሻ ቦታን በመጠቀም ከሰውነት ውጭ ደምን ያጠራል። የመዳረሻ ቦታ ማለት በሰውነት ላይ መርፌ የገባበት ቦታ ነው። ብዙውን ጊዜ የሚገባው በእጅ ላይ ነው። በሄሞዲያሊሲስ ህክምናዎች በሚሰጡበት ወቅት የመዳረሻ ቦታው ከዲያሊሲስ ማሽን ጋር ይገናኛል። ደም ከመድረሻው ቦታው ወደሚጣራበት ማሽን ውስጥ ይገባል። ከዚያም የተጣራው ደም በመዳረሻው ቦታ በኩል ወደ ሰውነት ተመልሶ ይገባል። የሄሞዲያሊሲስ የህክምና መርሃ ግብሮች ይለያያሉ። በዲያሊሲስ ክሊኒክ ውስጥ የሚደረግ ክፍለ ጊዜ ከ3 እስከ 5 ሰዓታት የሚቆይ ሲሆን በሳምንት 3 ጊዜ ይከናወናል። በቤት ውስጥ የሄሞዲያሊሲስን የሚቀበሉ ደንበኞች ብዙ የተደጋገመና ረዘም ያለ ክፍለ ጊዜ ሊኖራቸው ይችላል።